ደስ የሚል ነገር ልንገራችሁ። ለሰው ልጆች አይምሮ በቃ ለመቀበል የሚከብደውን ነገር ልንገራችሁ። እሱም ምንድነው? እግዚአብሔር ምን አለ? ኃጢአታችሁ ትዝ አይለኝም። አስቡት እንግዲህ ሁሉን የሚችል አምላክ ኃጢአታችሁ ጭራሽ ትዝ አይለኝም ሲል፣ እኛ ደግሞ ኃጢአታችንን እያሰብን በቃ አሁን ከቤቱ ከመንግስቱ አራቀን እያልን ስናስብ እና እንደዚህ ማሰብ የለብንም። ያው እንደዚህ ስለ እንግዲህ ኃጢአት እናድርግ ማለት አይደለም። እንግዲህ መጽሐፍ ቅዱስ እንደሚናገር ሁሌም ቢሆን ከኃጢአት መራቅ እንዳለብን ይናገራል። ግን በኢየሱስ ክርስቶስ ደም አንዴ ከተሸፈንን ሁላችን ኃጢአታችንን እግዚአብሔር አያስታውሰው። ለአይምሯችን ለኛ ሊከብደን ይችላል። ምክንያቱም እኛ የሰው ልጆች ኃጢአት እናስባለን፣ የድሮ ያለፈውን ነገር እናስባለን። ግን እግዚአብሔር እንደዚያ ነገር ትዝ አይለኝም ብሏልና እሱም ብናዳምጥ ነው የሚሻለው። እና ምን ልላችሁ ነው በስተመጨረሻ አይምሯችን ትኩረት የሰጠው ነገር ላይ ነው ሞር በህይወታችን ላይ የሚገለጠውና ጽድቃችን ኢየሱስ ክርስቶስን ባሰብን ቁጥር ጽድቅ ያለውን ህይወት እንኖራለን። ኃጢአታችንን ባሰብን ቁጥር ደግሞ ኃጢአት ውስጥ እየተመላለስን እንኖራለን ማለት ነው። ለዛ ጽድቃችን የሆነው ኢየሱስ ክርስቶስ ላይ ይሁን ትኩረታችን።